5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ ነው ያስታወቀው። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ህወሓት ህዝባዊ ወያኔ ሓርነት ትግራይ ድጋሚ ምንም አይነት ምዝገባ እንደማያካሂድ አስታወቀ። ፓርቲው ሚያዝያ 16 ቀን 2017 ዓ.ም በወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓናል እና ዓለም አቀፍ ማህበረሰብ የህወሓትን ህጋዊ ዕውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠቅላላ ጉባኤ ማድረጉን ጨምሮ በህግ የተጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካ እንቅስቃሴ መታገዱን እና ፓርቲው በ3 ወራት የእርምት እርምጃዎች ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝ መወሰኑ ይታወቃል። ቦርዱ ፓርቲው እንዲያከናውን ያስቀመጣቸውን ትዕዛዞች እስካሁን ለመፈጸም ምንም አይነት እንቅስቃሴ እያደረገ እንደሆነ የማይታየው ህወሓት በተደጋጋሚ ባወጣቸው መግለጫዎች በምርጫ ቦርድ የተሰጠው ዕውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹ ይታወሳል። ህወሓት ባሳለፍነው ሳምንት መገባደጃ ባወጣው መግለጫ በፌዴራል መንግስቱ የተሰረዘው ዕውቅናዬም በፓርቲው ከሰላም ስምምነት ጋር ተመልሷል። ከሰላም ካለን ፍላጎት በመነሳት የድርጅታችንን ዕውቅና በይፋ እንዲመለስ ለማድረግ ነው ከፌዴራል መንግስት ጋር በተደጋጋሚ ስንነጋገር የነበረው ብሏል። የፌዴራል መንግስት ከፕሪቶሪያው ስምምነት ውጪ በሆነ መንገድ በምርጫ ቦርድ በኩል ህወሓትን እንደ አዲስ እንዲመዘገብ ለማድረግ አዋጆችንና መግለጫዎችን እያወጣ ነው ሲል ኮንኗል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያው ስምምነትን የሚጥስ አካሄድን በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል በመውሰድ ላይ እንደሚገኝ ያስታወቀው መግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሐሳብ ሰጥቶበታል ብሏል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉን አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲያችንን ህወሓትን የማይመለከቱ አዋጆችን በመጥቀስ መግለጫ በማውጣት ተጠምዷል ሲል የኮነነው መግለጫው በተደጋጋሚ እንደገለጽኩት ዕውቅና ለማግኘት በሚል የትግራይን ህዝብ ትግል እንዲኮላሽ አላደርግም ብሏል። የፌዴራል መንግስት ከፕሪቶሪያ ስምምነት ይወጡና በምርጫ ቦርድ በኩል መግለጫዎች ከመስጠት እንዲቆጠብ የጠየቀው ህወሓት ለስምምነቱ መፈጸም በሚጠቅም መልኩ የተሰረዘውን የፓርቲውን ህልውና ሊመለስ ይገባል ሲል አሳስቧል። ኮሚሽኑ በመጀመሪያ ዙር 75000 የቀድሞ የትግራይ ተዋጊዎችን ወደ ህብረተሰቡ ለመመለስ ቢያቅድም እስካሁን የተመለሱት 17000 ብቻ ናቸው ተባለ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል እስከ ሰኔ ወር ድረስ እንደሚጠናቀቅ በተገለጸው በመጀመሪያው ዙር ለ75000 የቀድሞ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት 17000 ብቻ መሆናቸውን የገለጸው ባለፈው ህዳር ወር አጋማሽ 2017 ዓ.ም በብሔራዊ ተሃድሶ ኮሚሽን ተጀምሮ የነበረውን እንቅስቃሴ ብዙም ሳይዘልቅ ለወራት ተቋርጦ የቆየውን የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላው ተናግረዋል። በዚህ በክልሉ የነበረው ፖለቲካዊ አለመረጋጋት እንዲሁም ከትጥቅ ርክክብ ጋር በተያያዙ ምክንያቶች ተጀምሮ የነበረው ሂደት ተደናቅፎ እንደነበረው ኮሚሽነሩ መናገራቸውን የጀርመን ድምጽ ዘግቧል። በትግራይ ክልል በወቅቱ የነበረው ፖለቲካዊ አለመረጋጋት ለስራችን ትልቅ እንቅፋት ሆኖ የነበረ ያሉት ኮሚሽኑም አክለውም የቀድሞ ተዋጊዎችን መረጃ ማጥራት ከትጥቅ ርክክብና የትጥቅ ሁኔታ ማደራጀት ጋር ተያይዞ ማጥራት ያለብን ጉዳዮች ስለነበሩ በዚሁ ምክንያት ልናቋርጥ ተገደን ነበር ብለዋል። አያይዞም እስከ ተቋረጠበት ታህሳስ ወር መጨረሻ ድረስ 8000 የሚሆኑ የቀድሞ ተዋጊዎች በሂደቱ ማለፋቸውን አመላክተዋል። በተጨማሪም ተቋርጦ የነበረው የቀድሞ ተዋጊዎች ወደ ሰላም ህይወት የመመለስ እንቅስቃሴ በተያዘው ሚያዝያ ወር መጀመሪያ መቀጠሉን ገልጸው እስካሁን 17000 የቀድሞ ታጣቂዎች ትጥቅ ፈተው በተሃድሶ ስልጠና አልፈው ወደ ማህበረሰቡ መቀላቀላቸውን ገልጸዋል። እንዲሁም ዳግም በተጀመረው ዲዲአር በመቀለና አዳጋ ሐሙስ በሚገኙ ማዕከላት በየቀኑ 350 የቀድሞ ተዋጊዎችን ተቀብለው የተሃድሶ ስልጠና በመስጠት ላይ መሆናቸውን ዘገባው አመላክቷል። ይህ በእንዲህ እንዳለ በአማራ ክልል 10600 ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የክልሉ ሰላም ጸጥታ ቢሮ ኃላፊ ተናግረዋል።
ከነዚህ መካከል 3000 በላይ የሚሆኑት የታድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውንና ቀሪዎቹ ወደ ስልጠና ማዕከል ለማስገባት ዝግጅት መደረጉን ኃላፊው ገልጿል። አክለውም በተለያዩ አካባቢዎች በመንቀሳቀስ በዘረፋና ግድያ ተግባር ላይ የተሰማሩና ጽንፈኛ ሲሉ በጠሯቸው አካላት ላይ የተጠናከረ እርምጃ እየተወሰደ እንደሚገኝ መናገራቸውን ዘገባው አመላክቷል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።